ሰላም ጤና ይስጥልን ውድ የክሴቲቱ ቻናል ተከታታዮች የሰው ልጅ በዚህ ምድር ላይ መኖር ከጀመረ ጊዜ ጀምሮ በተለያዩ ሁኔታዎች እና ቦታዎች ኑሮ መስርቷል። ዛሬ ዓለምን ያስገርሙና ያስደንቁ የሰው ልጅ የሚኖርባቸው ቦታዎችን አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ቪዲዮ እንደምትወዱት እርግጠኛ ስለሆንኩ ላይክ አድርጋችሁ ወደ ቪዲዮ እናምራም። አንደኛም ሲላንድ በዓለማችን ከሚገኙ ትንሽ ሀገሯ አንዷ ናት። ምንም እንኳን በየትኛውም ሀገር ይሁን በተባበሩት መንግስታት እውቅና ባታገኝም ከተመሰረተችበት እንደ አውሮፓውያን አቆጣጠር 1967 ጀምሮ ራሷን እንደ ሀገር ቆጥራ ራሷን በራሷ እያስተዳደረች የምትገኝ የራሷ ገንዘብ፣ ፓስፖርት እንዲሁም ህገ መንግስት ያላት ትንሽዬ ሀገር ናት። የሲላንድ ታሪክ የሚጀምረው በሁለተኛው ዓለም ጦርነት ወቅት ነው። በጊዜው ይሄ ቦታ በእንግሊዝ መንግስት ስር የሚተዳደር የነበረ ስለሆነ መንግስት ራሱን ከጀርመን የባህር ኃይልና የአየር ኃይል ጥቃት ለመከላከል እንደዚህ ያሉ የጦር ሰፈሮችን በባህር ላይ ይሰራል። በጊዜው ከተሰሩ ጦር ሰፈሮች አንዱ ይሄ ነበር። በጉይ ማንሴል ዲዛይን ተደርጎ በ1943 ለተልዕኮ የበቃው ይህ ቦታ ከቡስፍሉክ በ11.2 ኪሎ ሜትር ርቀት ላይ ይገኛል። ጦርነቱ ካለቀ በኋላ የእንግሊዝ መንግስት ይህንና መሰሎቹን ባህር ላይ የተሰሩ ጦር ሰፈሮች በውሃና በባህር ጨው በስብሰው እንዲጠፉ ፈርዶባቸው ከነአካቴው ጥሏቸው ይሄዳል። እንደ አውሮፓውያን አቆጣጠር በ1967 ስራ ፈጠራ ባለሙያና የእንግሊዝ ወታደር የሆነው ፓዲ ሮይ ባትስ የራሱን የሆነ የሬዲዮ ጣቢያ ለመክፈት አስቦ ቦታውን ከያዘ በኋላ በትንሽ ጊዜ ውስጥ ሬዲዮ ጣቢያ የመክፈት ሀሳቡን ትቶ በመስከረም ወር 2ኛው ቀን 1967 ላይ ሲላንድ የምትባል ትንሽ ሀገር ለዓለም አስተዋወቀም። ለሀገሪቱም ህገ መንግስት፣ ባንዲራ፣ ፓስፖርት እና ገንዘብ አዘጋጅቶ ይፋ አደረገ። ፓዲ ይሄን ያደረገው አዲስ የያዘው ይሄ ቦታ በእንግሊዝ መንግስት ካርታ ውስጥ እንደሌለ ስላወቀ ነበር። እስካሁን እውቅና ያላገኘችው ይህች ትንሽ ሀገር በግማሽ ምዕተ ዓመት ዕድሜ ዘመኗ ብዙ ፈተናዎች ያጋጥሟታል። በታሪክ ከተመዘገቡ ፈተናዎች የመጀመሪያው በ1968 ያጋጠማት ሲሆን የእንግሊዝ ባህር ጠባቂዎች የሀገሪቱን ለመቆጣጠር ሲሞክሩ በተፈጠረ ግርግር የፓዲ ልጅ ማይክል በባህር ጠባቂዎች ላይ ማስጠንቀቂያ ተኩስ በመተኮሱ ፍርድ ቤት የቀረበበት ጊዜ ነው። ፍርድ ቤቱ በመጨረሻ ውሳኔው ሲላንድ ያለችበት ቦታ በእንግሊዝ ድንበር ውስጥ ስላልሆነ ማይክልን በነፃ ያሰናብተዋል። ይሄም ፓዲን ያስፈነጠዘ ጉዳይ ነበር፣ ምክንያቱም የሚፈጠራት ሀገር በተዘዋዋሪ እውቅና እንዳገኘችለት ስላመነ ነው። ሁለተኛው ያጋጠማቸው ፈተና በ1978 የጀርመን ዜጋ የሆኑ ሰዎች የፓዲን አለመኖር ተገን አድርገው ጥቃት በመክፈት ልጁ ማይክልን አገቱበት። በምላሹ ፓዲ ጥቃት በመክፈት ልጁን አስፈትቶ ጥቃት ከከፈቱት መሃል አንዱን በቁጥጥር ስር ያውሏል። በዚህም የጦር ወንጀለኛ እንደሆነ በመወሰን የጀርመን መንግስት ዲፕሎማት ልኮ እንዲነጋገር መልእክት ይልካል። የጀርመን መንግስት ጥያቄውን በመቀበል ዲፕሎማት ልኮ ታሳሪውን ስላስፈታው ፓዲ ይህን ክስተትም የሀገር እውቅና እንዳገኘ ቆጠረው። ሲላንድ ምንም እንኳ እስካሁን እውቅና ባይሰጣትም የዓለማችን ትንሿ ሆና እስካሁን አለች። ወደዚች ትንሽ ሀገር የመግባት ፍላጎት ያለው ሰው በባህር ከተጓዘ በኋላ በገመድ መንጠላጠል ግዴታው ነው። ሁለተኛም ማንሻአት ናስር በግብጽ ካይሮ የሚገኘው ይሄ ከተማ የቆሻሻ ከተማ የሚል ስያሜ ተሰጥቶታል። በአካባቢው ያሉ ሰዎች ቆሻሻ በመሰብሰብ ስለሚተዳደሩ ነው ይህ ስም የተሰጠው። በዚህ አካባቢ የሚኖሩ ሰዎች ደግሞ ዛብሊን የሚል ስም ተሰጥቷቸዋል። በ20ኛው ክፍለ ዘመን አጋማሽ ከገጠር ወደ ከተማ ለስራ ፍለጋ በመጡ ሰዎች የተመሰረተው ይህ ስፍራ በቅድሚያ የአካባቢ ሰዎች ሌላ ስራ አይነት ፍለጋ ወደ ከተማ የመጡ ቢሆንም በጊዜው ከነበረው የኑሮ ሁኔታ አንጻር ስራ ላይ ያገኙ ስላልቻሉ ህይወታቸውን በቆሻሻ መሰብሰብ ማስተዳደር ጀመሩ። ዋና መቀመጫቸውን በዚህ ስፍራ አድርገው ኑሮን መግፋት ተያያዙት። ይህ ስራ ከትውልድ ትውልድ ተሻግሮ አሁን በዓለማችን ካሉ ቆሻሻ ስፍራዎች ግን ጠቃሚ የሆኑ ውስጥ ተመድቧል። የዛብሊን ሰዎች ቤት ለቤት ቆሻሻ የሚሰበስቡ ሲሆን የሰበሰቡትን ቆሻሻ በአይነቱ አድርገው ፕላስቲክን እንደገና እንዲሰራ ያደርጉታል። ወረቀቱንና የሚገኙትን ልብሶች ለሌላ ጥቅም እንዲውሉ ያደርጓቸዋል። ምንም እንኳን የሰዎች ለግብጽ ንጽህና ትልቅ አስተዋጽኦ የሚያደርጉ ቢሆንም የሀገሪቱ መንግስት ይህን ስራ በዓለም አቀፍ የቆሻሻ ሰብሳቢ ድርጅቶች ለመተካት በተደጋጋሚ ሙከራ አድርጓል። ነገር ግን አዲሶቹ ድርጅቶች እንደ ዜብላን ህዝቦች ውጤታማ ስራን መስራት ስላልቻሉ ሁሉም ከስረዋል። የሰበሰቡትን 85% ቆሻሻ በድጋሚ ለጥቅም የሚያውሉ ሲሆን ይህም በዓለማችን ካለው ቆሻሻን ድጋሚ ከመጠቀም አቅም እጅጉን የላቀ ነው። ለሌላ ጥቅም ያዋሉትን ቆሻሻ በግብጽና በጎረቤት ሀገር በመሸጥ ህይወታቸውን ይመራሉ። ሶስተኛም ኮበር ፒዲ
በአውስትራሊያ የምትገኘው ይቺ ትንሽ ከተማ በዓለማችን ካሉ ውድ ማዕድናት ውስጥ ኦፓል በብዛት ከሚገኝባቸው ስፍራዎች አንዷ ናት። በዚህም የኦፓል ከተማ የሚል ስያሜን አግኝታለች። በአካባቢው ባለው ከፍተኛ ሙቀት የተነሳ የዚች ከተማ ነዋሪዎች የሚኖሩት በመሬት ውስጥ ነው። እንደ አውሮፓውያን አቆጣጠር በ1915 በአካባቢው ወርቅ ለማውጣት በፍለጋ ላይ ያሉ ሰዎች በአካባቢው ከፍተኛ የሆነ የኦፓል ክምችት እንዳለ ስላወቁ ነበር የከተማው ምስረታ የተጀመረው። በጊዜው በአውስትራሊያ የነበሩ የማዕድን አውጪዎች የዚችን ቦታ ዜና ሲሰሙ ጓዛቸውን ጠቅልለው በአካባቢው መስፈር ጀመሩ። በዚህም ከተማይቱ በይፋ ተመሰረተች። ኮበር ፒዲ የሚለው ስያሜ ኩፓ ፒቲ ከሚለው የአካባቢ ቃል የመጣ ሲሆን ትርጓሜው መሬት ላይ ያለ የነጭ ሰው ጉድጓድ ማለት ነው። እስከ 40 ዲግሪ ሴልሺየስ የሚደርሱ የአካባቢው ሙቀት የሰፈሩትን ሰዎች ሊያኖር ስላልቻለ ከሙቀቱ ለማምለጥ ኦፓል ለማውጣት በቆፈሩት ቦታ ከመሬት በታች መኖር ጀመሩ። ይሄ ነው አሁን በዓለም ከሚገኙ የቱሪስት ስፍራዎች አንዱ ያደረጋት። በመሬት ውስጥ ቤተክርስቲያኖች፣ ሆቴሎች፣ ሱቆች እና የአካባቢ ነዋሪዎች የሚኖሩበት ቤቶች ከነሙሉ ዕቃዎቻቸው በዚህ ስፍራ ይገኛሉ። በአካባቢው ያለው ከፍተኛ ንጹህ መጠጥ እጥረትና የኦፓል ዋጋ መቀነስ ለከተማው ፈታኝ ቢሆንም አሁን ድረስ ቱሪስቶችን በመሳብ ገቢ እያገኘች ትገኛለች። የዚህ ከተማ አፈጣጠር የሰው ልጅ በየትኛውም ቦታ ቢሆን የመኖር አቅም ያለው ፍጥረት እንደሆነ የሚያሳይ ነው። 4. ሆንግ ኮንግ የጫማ ቤት። የሆንግ ኮንግ የጫማ ቤት እኒህ ትንሽና ለአንድ ሰው እንዲበቃ ተደርገው የተሰሩ ቤቶች በጫማ ቤት ወይም ሬሳ ሳጥን ቤት ተብለው ይጠራሉ። ከሁለተኛው ዓለም ጦርነት በኋላ የገጠሩ ማህበረሰብ ለተሻለው ኑሮ ወደ ከተማው መፍለስ ሲጀምር ነው እኒህ ትንንሽ ቤቶች መሰራት የጀመሩት። አሁን በሆንግ ኮንግ ከተማ 7 ሚሊዮን ህዝብ የሚኖር ሲሆን ከከተማው ትንሽነት አንጻር ቁጥሩ በጣም ብዙ ነው። በከተማዋ በሀብታምና ድሃ መሃል ከፍተኛ የሆነ ልዩነት ያለ ሲሆን በጣም ሀብታም የሆኑት በቅንጡና በተደላቀቁ ቤቶች ውስጥ ነው የሚኖሩት። በጣም ድሃ የሆኑት ደግሞ እንደነዚህ ያሉ የሬሳ ሳጥን ቤቶች ውስጥ ነው የሚኖሩት። በከተማዋ ዝቅተኛ ደሞዝ ክፍያ 8813 ሆንግ ኮንግ ዶላር ሲሆን ይሄ ወደ ኢትዮጵያ ብር ሲመነዘር 140400 ብር ነው። ቢሆንም ግን ካለው ከፍተኛ የኑሮ ውድነት አንጻር ይሄ ክፍያ በጣም አነስተኛ ነው። እነዚህ ቤቶች አንድ አልጋ ብቻ ለመያዝ የሚበቁ ስፋታቸው 2.79 ስኩዌር ሜትር የሚሆን ሲሆን የኪራይ ዋጋቸው እስከ 4000 ሆንግ ኮንግ ዶላር ይደርሳል። በእኛ ሀገር ገንዘብ እስከ 67000 ብር ይደርሳል። በከተማው ካለው ከፍተኛ የኑሮ ውድነት አንጻር እኒህ ቤቶች ዋጋ ከባድ እየሆነ መጥቷል። አንድ ቤት ለአንድ ቤተሰብ ከማከራየት ቤቱን ከፋፍሎ ለ12 ሰው ማከራየት የተሻለ ትርፍ ያመጣል የሚሉት አከራዮች በከተማ ውስጥ ያለው የኑሮ ውድነት የጠቀማቸው ይመስላል። መንግስት ይህን ችግር እንደ አውሮፓውያን አቆጣጠር በ2049 ለማጥፋት እየሰራ ይገኛል። አምስተኛም ዌይተር አላስካም። የምትኖሩበት ህንፃ ወይም ቤት ሀገራችሁ ነው ብትባሉ መልሳችሁ ምንድን ነው የሚሆነው? በዌይተር አላስካ የሚገኘው ህንፃ ሀገርም መኖሪያም ሱቅም የሃይማኖት ቦታም ጭምር ነው። በ1950ዎቹ በአሜሪካ የባህር ኃይል የተመሰረተው ይህ ስፍራ በ1966 የቦታው አስፈላጊነት ጥያቄ ውስጥ ስለገባ የአሜሪካ ባህር ኃይል ቦታውን ጥሎ ሄደም። በዚህም በ1973 በአካባቢ ሰዎች ከተገዛ በኋላ አሁን 214 ነዋሪዎች ይኖሩበታል። ባለ 14 ህንፃ የሆነው ይህ ሀገር ሆስፒታል፣ ፖስታ ቤት እንዲሁም ለሰው ልጅ የሚያስፈልጉ ማንኛውም ነገሮች የተሟሉበት ህንፃ ነው። ትምህርት ቤቱ የሚገኘው ራሱን በቻለ ሌላ ህንፃ ላይ ሲሆን ውስጥ ለውስጥ ከትልቁ ህንፃ ጋር በመሬት ውስጥ ተገናኝቷል። ወደዚህ አካባቢ መሄድ ከፈለጋችሁ ይህን የሚያክል 4 ኪሎ ሜትር የሚረዝም የዋሻ መንገድ ማለፍ ይጠበቅባችኋል። ይህ መንገድ ቀን ላይ ብቻ የሚሰራ ሲሆን በማታ የባቡር መንገዱን ያገለግላል። በተጨማሪ ለዚህ አካባቢ ቅርቡ ከተማ በ100 ኪሎ ሜትር ርቀት ላይ ነው የሚገኘው። ስድስተኛ ትንሽ ደሴቶች። በኮሎምቢያ የባህር ጠረፍ የምትገኘው ሳንታ ክሩዝ ዴል አይዞሌት በዓለማችን ላይ ከሚገኙ ሰው ከሚኖሩባቸው የተጨናነቁና ትንሽ ደሴቶች በቅድሚያ የምትጠቀስ ናት። ይቺ በአሳ አጥማጆች የተመሰረተችው ከተማ በቅድሚያ የትንሽ ቤተሰቦች መኖሪያ የነበረች ሲሆን አሁን በውስጧ ወደ 600 ሰዎች ይዛ ትገኛለች። አንድ ትምህርት ቤት፣ አንድ ሆስፒታል እንዲሁም አንድ አደባባይ ያላት ከተማዋ ከዳር እስከ ዳር ተራምዶ ለመጨረስ 2 ደቂቃ ብቻ ነው የምትፈጀው። ስፋቷም 10117 ስኩዌር ሜትር ብቻ ነው። በባህር የተከበበች ከተማ በመሆኗ ንጹህ የመጠጥ ውሃ የማይገኝባት ከተማ ነች። ስለዚህም በቦቴ ከዋናው ከተማ ነው የሚመጣላቸው። ከተማዋ በጣም ጠባብ በመሆኗ መቃብር ስፍራ ስለሌለ ሰዎች ሲሞቱ አስከሬናቸው ወደ ከተማዋ ሂዶ ይቀበራል። በተጨማሪም ፖሊስ የሚሆን ዳኛ የሌለ ሲሆን የከተማዋን ሰላም የሚጠብቁት ራሳቸው የከተማ ነዋሪዎች ናቸው። ሌላኛዋ ትንሽ ደሴት የምትገኘው በአፍሪካ ቪክቶሪያ ሐይቅ በኬንያ ነው። ይቺ ሚጎንጎ ተብላ የተሰየመችው ደሴት በውስጧም 500 ገደማ ሰዎች ይኖሩባታል። 4000 ስኩዌር ሜትር የምትሰፋው ይቺ ከተማ በሁለት ሀገራት በኬንያና በኡጋንዳ ይገባኛል ጥያቄ የሚነሳባት ሲሆን ሁለቱም ሀገሮች ግብር ሊያስከፍሏት ይሞክራሉ። ቢሆንም ግን የከተማው ነዋሪዎች ራሳቸውን እንደ ኬንያዊ ነው የሚቆጥሩት።
የዛሬው ቪዲዮን እዚህ ላይ ጨረስኩ። አብራችሁን ስለቆያችሁ አመሰግናለሁ። እናንተን ያስገረማችሁ ቦታ የቱ ነው? ሐሳባችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ቪዲዮውን ከወደዱት ላይክ፣ በቀጣይ እንዲህ የሚያስገርሙ ቪዲዮዎችን ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኗት።